እንኳን ለሆሳዕና በዓል በሰላም አደረሳችሁ። የሆሳዕናን በዓል ታሪካዊ አመጣጥ፣ መንፈሳዊ ትርጉምና ልዩ አከባበሩን አብረን እንመለከታለን። ሆሳዕና ለምን ይከበራል? ዘንባባስ ለምን እንይዛለን? እስከ መጨረሻው አብራችሁን ቆዩ፣ መልስ እንሰጥበታለን። ንጋቱ ገና ነው። ፀሐይ ብርሃኗን መስጠት አልጀመረችም። የኢየሩሳሌም አውራ ጎዳናዎች ባልተለመደ ግርግር ተሞልተዋል። በከተማዋ ሰማይ ስር አንድ ትልቅ ታሪክ ሊጻፍ ነው። የዓለምን የታሪክ አቅጣጫ የሚቀይር ታላቅ ታሪክ። የዘመናት ናፍቆት፣ የነቢያት ትንቢትና የሰው ልጆች ሁሉ ተስፋ የሆነው ያ ንጉሥ ዛሬ ወደ ቤተ መቅደሱ ይገባል። ነገር ግን አገባቡ እንደ ምድራውያን ነገሥታት በሰረገላና በፈረስ ሳይሆን በትሕትና ግርማ ነው። የተወደዳችሁ የክርስቶስ ቤተሰቦች እንኳን ለሆሳዕና በዓል በሰላም አደረሳችሁ አደረሰን። ጌታ ወደ ደብረ ዘይት ተራራ ሲቃረብ ደቀ መዛሙርቱን ላከ። ታስራ የምታገኟትን አህያ ውርንጭላዋን ፈታችሁ አምጡልኝ አላቸው። አህያይቱ የአሮጌው ሕግ፣ ውርንጭላዋ ደግሞ ገና ያልተነገሩት የአሕዛብ ልብ ምልክት ነበሩ። ጌታ በውርንጭላዋ ላይ ሲቀመጥ ትዕቢተኛውን ዓለም በትሕትና ሊገራው እንደመጣ አበሰረ። ሕዝቡም ልብሳቸውን በመንገድ ላይ አነጠፉ። ይህ ቀላል ተግባር አልነበረም። ከእንግዲህ እኛን የሚገዛን የራሳችን ፍላጎት ሳይሆን አንተ ነህ የሚል የልብ መገዛት መገለጫ እንጂ ሌላ ከቶ ምን ሊሆን ይችላል? የዘንባባ ዝንጣፊዎችንም ይዘው ሆሳዕና በአርያም እያሉ ዘመሩ። ሆሳዕና አሁን አድነን ማለት ነው። የሰው ልጅ ጥሪና የአምላክ ምላሽ የተገናኙበት ቅጽበት። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ይህ ዕለት ሆሳዕና ተብሎ በታላቅ ድምቀት ይከበራል። ሌሊቱን ሙሉ የሚቆመው ማህሌት በዝማሬና በሽብሸባ የታጀበ ነው። ካህናቱ መቅደሱን 3 ጊዜ ይዞራሉ። ይህ ዑደት ይባላል። እያንዳንዱ ዙር የራሱ ምስጢር አለው። መላእክት በሰማይ፣ ደቂቀ እስራኤል በምድር ያቀረቡትን ምስጋና እናስታውስበታለን። በተለይ በዕለቱ የሚታደለው ዘንባባ ትልቅ ትርጉም አለው። ዘንባባው የሰላም፣ የደስታና የድል ምልክት ነው። በራሳችን ላይ ስናስረው አምላኬ ሆይ አንተ በልቤ ንገስ፣ እኔም ከክፋት ሁሉ ድል ልንሳ የሚል መንፈሳዊ ቃል ኪዳን እየገባን መሆኑን ልብ ይሏል። ለዚህም ነው ያሬዳዊው ዜማ መጻ በሰላም በሰላም መጣ እያለ የሚያስተጋባው። ነገር ግን የሆሳዕና ደስታ ከዚህም ከፍ ያለ ትልቅ ዋጋ ይጠብቀዋል። ዛሬ ሆሳዕና ብሎ የዘመረው ያ ሕዝብ ከጥቂት ቀናት በኋላ ስቀለው በማለት እንደሚቸኩል ጌታ ያውቅ ነበር። ስለዚህ ሆሳዕና የሰሞነ ሕማማት ደጃፍ ናት። የሆሳዕናው የክብር ዝማሬ ሲያበቃ ቤተ ክርስቲያን ጥቁር ትለብሳለች። ደስታው ወደ ሐዘን፣ ዝማሬው ወደ ስግደት ይለወጣል። ጌታ ለሰው ልጆች ፍቅር ሲል መከራን ለመቀበል ወደ ጎልጎታ የሚያደርገውን ጉዞ እንጀምራለን። ሆሳዕናን ስናከብር ዘንባባ በመያዝ ብቻ መሆን የለበትም። ጌታ በአህያ ውርንጭላ ላይ እንደተቀመጠ እኛም ትሕትናን ልንላበስ ይገባል። ለተራቡት ሆሳዕና እንሁንላቸው፣ ለታመሙት ሰላም እንሁንላቸው። የሆሳዕናው ጌታ በልባችን ይንገስ። ስለተከታተላችሁን እናመሰግናለን።
ቪዲዮ መንፈሳዊ እርካታ ከሰጣችሁ ሌሎችም እንዲያዩት አጋሩ። ሰሞነ ሕማማቱ የንስሐና የበረከት ሳምንት ያድርግልን። ቸር ያቆየን።